አፍሪካ ለዘመናት ቅኝ ተገዝቶ የነበረ አህጉር፣ ለዘመናት ነጮች እግር ስር የወደቀ ምድር፣ ለዘመናት ህዝቦቿ ባርነት የተሸከሙ ነገር ግን አንድ ሀገር ነበረች። አንድ ብቻ፣ ያልተደፈረች፣ ያልተሸነፈች፣ ራሷን የጠበቀች ኢትዮጵያ። ኢትዮጵያን ዓለም ያስተዋወቀ አንድ ሰው ነው። ከጥንት ስርወ መንግስት የመጣ በዓለም መድረክ ላይ ቆሞ ሲናገር ዓለም ዝም ብሎ ያዳምጣል። ዛሬ ዓለም ሁሉ ስሙን ያወቀ፣ ጃማይካ ውስጥ አምላክ ብሎ ያመለኩት፣ አፍሪካ ውስጥ ጀግና ብለው ያከበሩት፣ ኢትዮጵያ ውስጥ ንጉሠ ነገሥት ብለው ያወሱት ስሙ ቀዳማዊ ኃይለ ሥላሴ ዛሬ የዚህ ታላቅ ሰው ሙሉ ታሪክን ይነግሩታል። ሚስጥሩን፣ ድሉን፣ ሽንፈቶች እና አሳዛኙን መጨረሻው። እስከዛው ላይክ፣ ሼር፣ ሰብስክራይብ ያደረጉ ይጠብቁ። ሐምሌ 23 1884 ዓመተ ምህረት ሐረር ኢትዮጵያ ሕፃን ወንድ ልጅ ተወለደ። ስሙ ተፈሪ መኮንን ይባላል። አባቱ ራስ መኮንን የሐረር ገዢ፣ ታላቅ ወታደርና የዳግማዊ አጼ ሚኒሊክ ዘመድ ነበሩ። በአዲስ አበባ ከፍተኛ ቦታም ነበራቸው። ሕፃኑ ተፈሪ ቤተሰቦቹ ሀብታም ነበሩ፣ ግን ሕይወቱ ቀላል አልነበረም። እድሜው 2 ዓመት ሲደርስ እናቱ ወይዘሮ የሺመቤት ሞቱ። እድሜው 13 ዓመት ሲደርስ አባቱ ራስ መኮንን ሞቱ። ብቸኝነት ቀደም ብሎ ደረሰው። ግን ተፈሪ ልዩ ልጅ ነበረ። ፈረንሳይኛ፣ አማርኛ፣ ግዕዝ፣ ሃይማኖት እንዲሁም ፖለቲካና ታሪክ ተማረ። እድሜው 14 ሳይሞላ አስተዋይነቱ፣ ብልህነቱ የዳግማዊ አጼ ሚኒሊክን ቀልብ ሳበ። ዳግማዊ አጼ ሚኒሊክ ልጁን ቀርበው አዩት። ይህ ልጅ ልዩ ነው አሉ። በ1906 ዓመተ ምህረት እድሜው 18 ዓመት ሆነው። ተፈሪ መኮንን የጋራ ሙለታ ገዢ ሆኑ። ታናሽ ቢሆኑ ጥበበኛ አስተዳዳሪ ነበሩ። ህዝቡን በፍቅር ያስተዳድሩ ነበር። ፍርድ ቤቶቻቸው ፍትሃዊ ነበሩ። ሰዎችም ተደሰቱ። ቀስ በቀስ ስማቸውም ተሰማ። በ1916 ዓመተ ምህረት ዳግማዊ አጼ ሚኒሊክ ሞቱ። ልጅ ኢያሱ ዙፋን ላይ ወጡ። ልጅ ኢያሱ ግን ክርስትናን ትተው ወደ እስልምና ዘነቡ። ኢትዮጵያ የክርስቲያን ሀገር ተናወጠች። ቤተ ክርስቲያን፣ መኳንንቱ፣ ሰራዊቱ ልጅ ኢያሱን አወረዱት። እቴጌ ዘውዲቱ ንግሥተ ነገሥት ሆኑ። ተፈሪ መኮንን ራስ ተፈሪ ሆኑ። እድሜያቸው 24 ዓመት ብቻ፣ ነገር ግን ኢትዮጵያን ከጥላ ሆነው ይመሩ ጀመሩ። ተፈሪ ህልም ነበራቸው። ኢትዮጵያ ዓለም እውቅና ሊሰጣት ይገባል። ኢትዮጵያ ዘመናዊ ሀገር መሆን አለባት። ኢትዮጵያ ከዓለም ጋር ልትራመድ ይገባል። በ1915 ዓመተ ምህረት ኢትዮጵያን የመንግስታት ማህበር ወይም ሊግ ኦፍ ኔሽንስ አባል አደረጓት። ዓለም ተደነቀ። አፍሪካዊ ሀገር ዓለም አቀፍ ድርጅት ውስጥ። አዎ፣ ራስ ተፈሪ ወደ አውሮፓ ተጓዙ። ፈረንሳይ፣ ጣሊያን እንዲሁም ዩናይትድ ኪንግደም ሄዱ። ዓለም ለመጀመሪያ ጊዜ ኢትዮጵያውያን መሪ አይን አፍጥጦ አየ። ራስ ተፈሪ ትንሽ ቁመት ነበራቸው። ሲቆሙ ክብር ከእርሳቸው ይፈስ ነበር። በ1922 ዓመተ ምህረት እቴጌ ዘውዲቱ አረፉ። ራስ ተፈሪ መኮንን ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ሆኑ። ህዳር 2 1923 ዓመተ ምህረት እንደ ኢትዮጵያን አቆጣጠር ዘውድ ተጫነባቸው። ዓለም ሙሉ አይኑን ወደ አዲስ አበባ ዞረ። በ1927 ዓመተ ምህረት ጣሊያን ቤኒቶ ሙሶሎኒ አይኑን ወደ ኢትዮጵያ ዞረ። ኢትዮጵያ የጣሊያን ቅኝ ግዛት መሆን አለባት። የጣሊያን ሰራዊቶች ዓለም ላይ ካሉ ሀያላን ሰራዊቶች አንዱ ነበር። ታንኮች፣ አውሮፕላኖች፣ ዘመናዊ መሳሪያዎች ነበራት። የኢትዮጵያ ሰራዊት ጦርና ጋሻ፣ ጥቂት ጠመንጃዎች ነበራት። ጥቅምት 3 1928 ዓመተ ምህረት ጣሊያን ኢትዮጵያን ወረረ። ቀዳማዊ ኃይለ ሥላሴ አልተረበሹም፣ አልተናወጡም። ሰራዊቱን ሰበሰቡ። ኢትዮጵያ ሆይ ልጆቿ ይሙቱላት ብለው ጮሁ። ኢትዮጵያውያን በአድዋ፣ በማይጨው፣ በአሲቦት ተዋጉ። ጀግኖች ወደቁ። ደም ፈሰሰ። ምድሪቱ ደም ጠጣች። ጣሊያን ኬሚካላዊ መሳሪያ፣ አስለቃሽ ጋዝ ከአየር ላይ ዘነበ። በ1928 ዓመተ ምህረት ጣሊያን አዲስ አበባ ገባ። ቀዳማዊ ኃይለ ሥላሴ ለጊዜው ወደ ስደት ሄዱ። ግን ከመሄዳቸው በፊት ዓለምን እንዲናገሩ ወሰኑ። ሰኔ 22 1928 ዓመተ ምህረት ጄኔቫ ስዊዘርላንድ የመንግስታት ማህበር አዳራሽ ዓለም ሁሉ ተሰብስቧል።
ፖለቲከኞች፣ ዲፕሎማቶች፣ ጋዜጠኞች ሁሉም ወደ አዳራሹ ገቡ። ከዚያም ትንሽ ቁመት ያላቸው በኩሩ እርምጃ ቀዳማዊ ኃይለ ሥላሴ ደረሱ። ቦታ ያዙ፣ ወረቀቱን ዘረጉ። የጣሊያን ደጋፊዎች አዳራሽ ውስጥ ፉጨት ጀመሩ፣ ጩኸትም ጀመሩ። ውጡ ውጡ ጮሁ። ቀዳማዊ ኃይለ ሥላሴ አልተረበሹ፣ አልተናወጡም። አይናቸው ቀና አድርገው ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ተብለው ተዋወቁ። ዝምታ ሰፈነ። ተናገሩ። እኔ ዛሬ ለኢትዮጵያ ፍትሃዊ ዳኝነት ጠይቃለሁ። ዛሬ ትናንሽ ሀገራቶች ናቸው ኢላማ፣ ነገር ግን ትላልቅ ሀገራቶችም ኢላማ ይሆናሉ። ዛሬ እኔን ካረዳችሁ ነገ እናንተም ትጠሩኛላችሁ። ማንም አይሰማም። አዳራሹ ዝም አለ። አንዳንዶቹ አለቀሱ፣ ጋዜጠኞች ጻፉ። ይህ ንግግር ዓለምን ያነቃቃ ነው። ታይም ማጋዚን ቀዳማዊ ኃይለ ሥላሴ ዓመቱ ሰው አደረጋቸው በ1936 ዓመተ ምህረት። ነገር ግን ፍትሃዊ ዳኝነት አልመጣም። ዓለም ሰማ፣ ዓለም ዝም አለ። በ1928 እስከ 1933 ዓመተ ምህረት እንግሊዝ። ቀዳማዊ ኃይለ ሥላሴ እንግሊዝ ውስጥ ኖሩ። ስደተኛ ንጉሥ ቤተ መንግስቱን ጥለው ትንሽ ቤት ውስጥ ቤተሰቦቻቸው ሀዘን ላይ ነበሩ። ኢትዮጵያ ሩቅ ነበረች፣ ግን ቀዳማዊ ኃይለ ሥላሴ ተስፋ አልቆረጡም። ኢትዮጵያን እርዱ ብለው ዓለምን ዞሩ። በ1933 ዓመተ ምህረት ዓለም ተለወጠ። ሁለተኛው የዓለም ጦርነት ተጀመረ። እንግሊዝ ጣሊያን ጠላቷ ሆነች። እንግሊዝና የኢትዮጵያ አርበኞች አብረው ጣሊያንን ተዋጉ። ሚያዝያ 27 1933 ዓመተ ምህረት ቀዳማዊ ኃይለ ሥላሴ አዲስ አበባ ተመለሱ። 5 ዓመት ካሳለፉ በኋላ ህዝቡ ጎዳና ወጣ፣ እንባ ፈሰሰ፣ ጩኸት ሰማይ ነካ። ጃን ሆይ ጃን ሆይ ጃን ሆይ! ቀዳማዊ ኃይለ ሥላሴ ህዝቡን አዩ፣ አለቀሱ። ቀዳማዊ ኃይለ ሥላሴ ተመለሱ እና ዓለምን ቀየሩ። በ1938 ዓመተ ምህረት የተባበሩት መንግስታት ድርጅት ወይም ዩኤን ተቋቋመ። ቀዳማዊ ኃይለ ሥላሴ ከተቋቋሚ አባላቶች አንዱ ሆኑ። በ1943 ዓመተ ምህረት የኮሪያ ጦርነት ቀዳማዊ ኃይለ ሥላሴ ኢትዮጵያዊ ወታደሮችን ላኩ። ቀኛዝማች ውቤ ሻለቃ የኢትዮጵያ ሰራዊት ዓለምን አስደነቀ። አንድም ወታደር ለጠላት አልተሰጠም፣ አንድም ምርኮኛ አልተወሰደም። በ1955 ዓመተ ምህረት ታሪካዊ ቀን አዲስ አበባ የአፍሪካ አንድነት ድርጅት ወይም ኦኤዩ ተቋቋመ። አፍሪካ አንድ ትሆናለች ብለው ጮሁ። 32 የአፍሪካ ሀገራቶች አንድ ላይ ተሰበሰቡ። ዛሬ ያ ድርጅት አፍሪካ ህብረት ወይም ኤዩ ሆኗል። ዛሬም አዲስ አበባ ዋና ከተማዋ ነው። ዛሬ ቀዳማዊ ኃይለ ሥላሴ ፈጠሩት ብሎ ዓለም ያስታውሳቸዋል። ይህ ታሪክ ብዙዎች የሚደነቁበት ነው። ጃማይካ የካሪቢያን ደሴት 1000 ኪሎ ሜትር ከኢትዮጵያ ትርቃለች። ነገር ግን ያ ሀገር ቀዳማዊ ኃይለ ሥላሴ አምላክ አድርጎ ያምናል። ለምን? በ1920ዎቹ ዓመተ ምህረት ጃማይካዊ ሰባኪ ማርከስ ሙሲያ ጋርቪ ተናገረ። አይናችሁን ወደ ኢትዮጵያ ዙሩ፣ ጥቁር ንጉሥ ይነሳል፣ እርሱ ነው መሲሁ። ከዓመታት በኋላ ልጅ ተፈሪ መኮንን ቀዳማዊ ኃይለ ሥላሴ ሆኑ። ጃማይካውያን አዩ። ይህ ነው ትንቢቱ አሉ። የራስ ተፈሪ እምነት ተወለደ። ቀዳማዊ ኃይለ ሥላሴ ጃ ወይም አምላክ ተባሉ። ኢትዮጵያ ጽዮን ወይም ተስፋይቱ ምድር ሆነች። ቦብ ማርሌ ራስ ተፈሪ ነበር። በሬጌ ሙዚቃው ስለ ቀዳማዊ ኃይለ ሥላሴ ዘፈነ። ዛሬም ዓለም ዙሪያ ሚሊዮን ራስ ተፈሪዎች ቀዳማዊ ኃይለ ሥላሴ ያመልካሉ። አፍሪካዊ ንጉሥ፣ ዓለም አቀፍ አምላክ ሆኑ። ቀዳማዊ ኃይለ ሥላሴ ኢትዮጵያን አዘምነዋታል። በ1948 ዓመተ ምህረት ህገ መንግስት ሰጡ። ፓርላማ ተቋቋመ። የአዲስ አበባ ዩኒቨርሲቲ በ1943 ዓመተ ምህረት ተሰራ። የኢትዮጵያ ቴሌቪዥኖች በ1956 ዓመተ ምህረት ተጀመሩ። የኢትዮጵያ አየር መንገድ በ1937 ዓመተ ምህረት ተቋቋመ። ዓለም አቀፍ ዲፕሎማሲ ሰፋ። ነገር ግን ሁሉም ነገር ፍጹም አልነበረም። ቀዳማዊ ኃይለ ሥላሴ ስልጣን ወደዱ፣ ትችት አልወደዱም። ፓርላማ ነበር፣ ግን የቀዳማዊ ኃይለ ሥላሴ ፍቃድ ሳይኖር ምንም ነገር ሊወሰን አልቻለም ነበር። ህዝቡ ድሃ ነበር፣ ቤተ መንግስቱ ሀብታም ነበር። ገበሬው ተርቦ ሳለ ቤተ መንግስት ዙሪያ ድግስ ነበር። በ1953 ዓመተ ምህረት የመፈንቅለ መንግስት ሙከራ ተደረገ። የቀዳማዊ ኃይለ ሥላሴ ዘበኞች አለቆቻቸው ብርጋዴር ጀነራል መንግስቱ ንዋይና ወንድሙ ግርማሜ ንዋይ
ለውጥ ያስፈልጋል ብለው ተነሱ። ቀዳማዊ ኃይለ ሥላሴ ሰራዊቱን ሰበሰቡ። ሙከራው ፈሰሰ። አመፀኞች ተሰቀሉ። ነገር ግን መልእክቱ ደርሷቸዋል። ህዝቡ ቅሬታ ነበረው። ከ1958 እስከ 1960 ዓመተ ምህረት ኢትዮጵያ ሰሜናዊ ክፍሎች ትግራይና ወሎ ከባድ ረሃብ ተነሳ። ዝናብ ጠፋ። ምርት አልተሰበሰበም። ሰዎች ሞቱ። ሺዎች፣ ሚሊዮኖች ተሰቃዩ። ዓለም እርዳታ ላከ። ነገር ግን የቀዳማዊ ኃይለ ሥላሴ መንግስት ዜናውን ሸሸገው። ህዝቡ ሲሞት ቤተ መንግስቱ ዝም አለ። ቢቢሲ፣ የእንግሊዝ ሬዲዮ እና ቴሌቪዥን ፊልም አሳዩ። ኢትዮጵያ ውስጥ ሰዎች ሲሞቱ ከቤተ መንግስቱ ለውሾች ስጋ ሲሰጥ ዓለም ተቆጣ። ኢትዮጵያዊ ወጣቶች ተቆጡ። ወታደሮች ተቆጡ። ይህ ፍትሃዊ አይደለም። በ1966 ዓመተ ምህረት ኢትዮጵያ ውስጥ አመፅ ተነሳ። ተማሪዎች፣ ሰራተኞች፣ ወታደሮች ለውጥ ለውጥ ለውጥ። የወታደሮች ማህበር ደርግ ተቋቋመ። መሪው ኮሎኔል መንግስቱ ኃይለማርያም። ቀስ በቀስ የቀዳማዊ ኃይለ ሥላሴን ስልጣን ተወሰደ። ሚኒስትሮች ታሰሩ፣ ጄኔራሎች ታሰሩ፣ ቤተ መንግስቱ ተያዘ። መስከረም 2 1967 ዓመተ ምህረት ቀዳማዊ ኃይለ ሥላሴ ትንሽ ቮልስዋገን መኪና ውስጥ ተጫኑ። እድሜያቸው 82 ዓመት ነበር። ጃን ሆይ ሆነው አዲስ አበባ ገብተው ነበር። ዛሬ ግን ትንሽ ቮልስዋገን ጀርባ ተጫኑ። ወታደሩ ወሰዳቸው። ምን ተሰምቷቸው ይሆን? ማንም አያውቅም። ዙፋናቸው ለዘለቄታ ወደቀ። ቀዳማዊ ኃይለ ሥላሴ በአራተኛ ክፍለ ሰራዊት ህንፃ ታሰሩ። ትንሽ ክፍል ውስጥ ጃንሆይ ብቻቸውን ነበሩ። ቤተሰቦቻቸው ታስረዋል። አገልጋዮቻቸው ሄደዋል። ደርግ 59 የቀዳማዊ ኃይለ ሥላሴ ሚኒስትሮቻቸውን ተኩሶ ገደለ። ነሐሴ 22 1967 ዓመተ ምህረት ቀዳማዊ ኃይለ ሥላሴ አረፉ። እድሜያቸው 83 ዓመት። እንዴት አረፉ? ደርግ ተፈጥሯዊ ህልፈት ነው ይላል። ብዙዎች ምርምሮች ግን ታፍነው ነው የተገደሉት ይላል። አስክሬናቸው 20 ዓመት ሙሉ ተደበቀ። ከቀዳማዊ ኃይለ ሥላሴ ቤተ መንግስት ስር ሸሸጓቸው። በ1984 ዓመተ ምህረት ደርግ ከወደቀ በኋላ አስክሬናቸው ተገኘ። 1992 ዓመተ ምህረት ቅድስት ሥላሴ ቤተክርስቲያን በሙሉ ንግሳዊ ክብር ተቀበሩ። ኢትዮጵያ አለቀሰች። ቀዳማዊ ኃይለ ሥላሴ አረፉ። ነገር ግን ቅርሳቸው አልሞተም። ዛሬ ዓለም ዙሪያ አፍሪካ ህብረት በአዲስ አበባ ውስጥ ስዕላቸው ይታያል። ጃማይካ ውስጥ ሚሊዮን ሰዎች ያመልኳቸዋል። ታይም ማጋዚን 20ኛ ክፍለ ዘመን ታላላቅ 100 ሰዎች ዝርዝር ውስጥ ስማቸው አለ። ቦብ ማርሌ ዘፈኖቹ ዛሬም ስለ ጃን ያዜማሉ። አዲስ አበባ ዩኒቨርሲቲ ዛሬም ያሰለጥናል። የኢትዮጵያ አየር መንገድ ዛሬም ዓለምን ያዞራል። የአፍሪካ ህብረት ዋና መስሪያ ቤት አዲስ አበባ ዛሬም ቆሟል። ቀዳማዊ ኃይለ ሥላሴ ያስተማሩን አንደኛ ትንሽ ሀገርም ዓለምን ሊነካ ይችላል። ኃይል ትጥቅህ ላይ ሳይሆን ቃልህ ላይ ነው። ሁለተኛ ዲፕሎማሲ ከጦርነት የተሻለ መሳሪያ ነው። ሳይዋጉ አፍሪካን አንድ አደረጉ። ሶስተኛ መሪ ህዝቡን ሊሰማ ይገባዋል። ሲሰሙ ቆዩ፣ ሲያቆሙ ወደቁ። አራተኛ ታሪክ ሁሉን ይዘግባል፣ ጥሩንም መጥፎንም። ይህ ነው የቀዳማዊ ኃይለ ሥላሴ ሙሉ ታሪክ። ከሐረርጌ ትንሽ ልጅ እስከ ዓለም አቀፍ መሪ፣ ከድል እስከ ምርኮ። ታሪኩ ምን አስተማራችሁ? ቪዲዮውን ላይክ፣ ሼር፣ ሰብስክራይብ ያድርጉ። የደውል ምልክቱን ይጫኑ። እናመሰግናለን።